ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የአዲስ አበባው ጦር ትውልድ ያናወጠ ጦርነት በሻለቃ ንጋቱ ቦጋለ። የብሔራዊ ውትድርና ዋና መምሪያ የፖለቲካ ኃላፊ ሆኜ ስራ የጀመርኩት ከሽሬ ውድቀት 6 ወራት በኋላ ከቁስሌ እንዳገገምኩ ነበር። መሀል ሀገር የነበረውን ሁኔታ ግንባር ከሚፋለመው ሰራዊት ትግልና ኑሮ ጋር እያነጻጸርኩ በአንድ የጋራ ሀገር ውስጥ ስለመኖራችን ጥያቄ እንዳነሳ አስገድዶኛል። አዲስ አበባና አካባቢው የነበረው ጦርና የመንግስት ባለስልጣናት በሀገር ውስጥ ጦርነት ስለመኖሩ የማያውቁ ይመስል ነበር። በኤርትራና በትግራይ የነበረው አብዛኛው ሰራዊት ከ10 እስከ 18 ዓመታት ውጊያ ውስጥ የኖረ ነው። የጋራ መኖሪያችን ብለን ለምናስባት ሀገራችን ኢትዮጵያ አንድነት መጠበቅ ይዋጋ የነበረው ሰራዊት መስዋዕት የሆነው ራሱ ብቻ ሳይሆን ቤተሰቡ ጭምር ነበር። በግዳጅ ምክንያት ቤተሰቡን እንዳይጎበኝ ለዓመታት ተከልክሏል። ተቆራጭ ያደረገውም ገንዘብ ለቤተሰብ በጊዜው አይደርስም ወይም በተለያየ የማጭበርበሪያ ስልት ተበልቶበታል። ሰራዊቱ የሚከፍለውን መስዋዕትነት እውቅና መስጠት ቀርቶ ከቤተሰባቸው አባል የሆነ ሰው ውጊያ ውስጥ ካልተሰለፈ በቀር ብዙዎቹ ሲቪሎችና የመንግስት ሰራተኞች ጦርነት መኖርን ማወቃቸውን እርግጠኞች አልነበሩም። ሁኔታው ወታደሮች ሆነው ሳለ በሰበብ አስባቡና በአምቻ ጋብቻ ከከተማ ወጥተው የማያውቁትን የሰራዊት አባላትን ይጨምራል። ዩኒፎርም ከበልመሳቸው ውጪ ከሲቪሎች የተለዩ አልነበሩም። ወያኔ ወደ አዲስ አበባ ከመቃረቡ በፊት በአዲስ አበባ ከተማና ዙሪያውን በነበሩ የተለያዩ ስፍራዎች ላይ የነበረውን የሰራዊት ብዛት አጥንተን እንድናቀርብ ታዘዝን። ዓላማው አዲስ አበባን እንዴት መከላከል ይቻላል ከሚል የመነጨ ነበር። በዘመናዊ መሳሪያዎች የተሟላ ትጥቅ የነበራቸውና ከፍተኛ ስልጠና የወሰዱ የቤተ መንግስት ጥበቃ አባላት አንድ ብርጌድ ጦር 2000 የሰው ኃይል የሆኑ ነበር። የብሔራዊ ውትድርና መምሪያና በስሩ በነበሩ ክፍሎች ውስጥ በኮማንዶ ትምህርት በቂ ስልጠና የነበራቸው የስፓርታ አባላትን ጨምሮ ከ2 ሻለቃ የማያንስ ጦር ይገኛል። በምድር ጦርና በመከላከያ መምሪያ እንዲሁም በምድር ጦር የተለያዩ የሙያ ክፍሎች፣ ኪነታዊ ክፍሎች ተብለው ይታወቃሉ። ማስተናገጃ በተለያዩ ምክንያቶች ከግንባር የመጡ ሰራዊቱ አባላት የሚሰባሰቡበትና የሚስተናገዱበት ክፍል ነው። እንዲሁም በአዲስ አበባና አካባቢ የነበረው 607ኛ ኮር ተብሎ የሚታወቀውና በብርጋዴር ጀነራል ገዝሞ የሚመራው ጦር ሌላው ትልቅ ኃይል ነበር። በተደረገው ጥናት መሰረት በመዋቅር የተደራጀም ሆነ በተለያዩ ስራዎችና ልዩ ልዩ ምክንያቶች አዲስ አበባና አካባቢው የነበረው ሰራዊት ብዛት ከ30,000 አያንስም ነበር። ይህንን ኃይል በማሰባሰብና ተጨማሪ ኃይል ከቢሮ ወቅቱ ከማይፈልጋቸው ስራዎች ጋር በማላቀቅ በመዋቅር አደራጅቶ አዲስ አበባን እንዴት መከላከል እንደሚቻል ታቀደ። ይህንኑ ሐሳብ ለቀድሞ ምክትል ጠቅላይ ኤታማዦር ሹም ሜጀር ጀነራል ስዩም መኮንን አቀረብን። አዲስ አበባን መከላከል ምን ለውጥ ሊያመጣ ይችላል? የተባለው ጦር በእርግጥ መዋጋት ይችላል ወይ የሚል አስተያየት ተሰነዘረ። ወታደራዊ ሁኔታዎች በደቂቃዎች ልዩነት ይለዋወጣሉ። ረጅም ርቀት እየተዋጋ የመጣውና በተጎናጸፈውም ድል ከመጠን በላይ የፈነደቀው የወያኔ ጦር ሊቋቋመን የሚችል ኃይል ካሁን ወዲያ አይኖረንም የሚል መዘናጋት ሊታይበት ይችላል። በዚህ ሁኔታ ውስጥ የተበታተነውን ሰራዊት በአጭር ጊዜ ውስጥ አደራጅቶ ጠላትን መከላከልም ሆነ መልሶ ማጥቃት መምታት ይቻላል። በምስራቅ እዝ ያልተነካ ኃይል የነበረ በመሆኑ በአዲስ አበባ ዙሪያ ጠንካራ ውጊያ ማድረግ ከተቻለ ያንን ኃይል ስቡ አዲስ ግንባር መክፈት እንደሚቻል ለማሳየት ተሞከረ። ከሁሉም በላይ በአዲስ አበባና ዙሪያ የነበረውን ኃይል በአጭር ጊዜ አደራጅቶ የልህ ውጊያ እንዲያደርግ ለማድረግ ጠንካራ አመራር መኖር አስፈላጊ ነበር።
በጥናት ወቅት በአዲስ አበባ ዙሪያ ስለነበረው ሰራዊት የተለያዩ መረጃዎችን ሰበሰብን። ወያኔ በተለያዩ ግንባሮች የተቀዳጀውን ድል በመስፋት ብቻ ወኔያቸው የፈሰሰው የአዲስ አበባው ጦር አብዛኛው ዩኒፎርሙን እየጣለ ሲቪል በመልበስ ከጦር ሰፈር ወጥቶ መሄዱን መረዳት ቻለን። በዚያ ስሜት ውስጥ የነበረውን ሰራዊት ማሰባሰብ ቢቻል እንኳን ምን ያህሉ ቆርጦ ሊዋጋ ይችላል የሚለውን ቀድሞ መናገር አይቻልም ነበር። ነገር ግን የነበረው እምነት በተገኘው ኃይል አቅምና ጊዜ ሁሉ ጠላትን ማዳከምና መሰናክል መፍጠር ሁኔታዎችን ሊለውጥ እንደሚችል ይታመን ነበር። በአዲስ አበባ ዙሪያ የነበረውን ሰራዊት ቁጥር ማወቅና አደራጅቶ ለመከላከል ማዘጋጀት የሚለው ዕቅድ ወደ ተግባር ከመለወጡ በፊት ጠንካራ ተከላካይ ከፊቱ ያላገኘው የወያኔ ጦር በሚያስደንቅ ፍጥነት አዲስ አበባን ተቆጣጠረ። ወያኔ በሰጠው ትዕዛዝ መሰረት ማንኛውም ወታደር መሳሪያውን እንዲያስረክብ ቀን ተቆርጦ ታወጀ። መሳሪያውን ለማስረከብና እጅ ለመስጠት የተሰለፈው ኃይል ግዳጅ ላይ ለመሰማራት ከፈለግነው ኃይል በላይ ሆኖ መገኘቱ ትዝታዬ ነው። አዲስ አበባን በአራቱ ማዕዘን በመክበብ ወደ መሃል ከተማው ይገሰግስ የነበረው የወያኔ ጦር ባለስልጣኖች እውነት አልመሰላቸውም። በእርግጥ ዋናው ውጊያ ፍጻሜ ያገኘው ሽሬ ላይ መሆኑን ደጋግመን የነገርናቸው ቢሆንም ጠላት አምቦና ሆለታ ከደረሰ በኋላ ሲፈራገጡ ማየት ለዓመታት ውጊያ ውስጥ ለኖረ ሰው አስቂኝ ነበር። ወያኔ ሽሬ ላይ ጠቅላላ ውጊያውን ማብቃቱን ባለማመኑ ሽሬ ባገኘው ድል ፍንደቃና በመረጃ ጦት ጭምር አዲስ አበባ ለመድረስ 2 ዓመታት ፈጅቶበታል። ባሳደገን የወታደር ቤት ዲሲፕሊን መሪ መሰረት ቢመችም ባይመችም ያለቆቻችንን ትዕዛዝ ማክበር ግዴታ ነው። ነገር ግን አለቆቻችን ስለ ጦርነቱ የነበራቸው ግንዛቤና የአመራር ድግመት በተፈጠረው መስቀልቅል ያለቆችን ትዕዛዝ ለመጣስ የተገደድኩበት አጋጣሚ የጦርነቱ የመጨረሻው ትዝታዬ ነበር። እንዲህም ሆነ። ከሽሬ ውድቀት በኋላ ብሔራዊ ውትድርና ዋና መምሪያ ተመድቤ በፖለቲካ መምሪያ ኃላፊነት ለ2 ዓመታት ሰርቻለሁ። ኢህአዴግ አዲስ አበባን ለመቆጣጠር በተቃረበበት ወቅት ውሎ አዳሪ ቢሮ ውስጥ ነበር። አንድ ማለዳ ጠዋት ላይ በግቢ ውስጥ የነበሩትና በተለያየ ጥበቃ ላይ ተሰማርተው የነበሩትን ወታደሮች ከመምሪያው አስተዳደር ጥበቃ ኃላፊ ጋር በመሆን ዝግጁነታቸውን ለማየት ወሰንን። ጥሪ ሲደረግ በማንኛውም ሰዓት መሰባሰቢያ ወረዳ ላይ መገኘት ስለመቻላቸው ለማረጋገጥ የድንገተኛ ጊዜ ጥሪ ፊሽካ እንዲነፋ አድርገን ቁጥጥር እያደረገን ነበር። መትረየስ የተጠመደባቸው ወታደሮችን የጫኑ ሬንጀር ቅብ ያላቸው 2 ቶዮታ ፒካፕ መኪኖች ግቢያችን ውስጥ ሲገቡ አየሁ። ወዲያውኑ በስልክ እንደምፈለግ አንድ ወታደር መጥቶ ሲነግረኝ ፈጥኜ ቢሮ በመድረስ ስልኩን ሳነሳ ብርጋዴር ጀነራል ግርማ አየለ ነበር። ሻለቃ ንጋቱ መትረየስ የተጠመደባቸውና ወታደሮችን የያዙ 2 ፒካፕ ቶዮታ መኪኖች ከቤተ መንግስት ልኬልህ ነበር ደረሰ ወይ አለኝ። ግራ እንደመጋባት ሆኜ ግቢ ውስጥ ሲገቡ አይቻቸዋለሁ። ነገር ግን እኔ ጋር ስለመምጣታቸው አላውቅም አልኩት። ለማንኛውም ይዞ የመጣው መኮንን ለአንተ ሪፖርት እንዲያደርግ ተነግሮታል። በአምቦ ግንባር የሚዋጋው ሰራዊት ከቁጥጥር ውጪ ሆኖ ሆለታ ከዚያም አልፎ ታጠቅ ጦር ሰፈር መድረሱ ስለተነገረን ተጨማሪ ካድሬዎች ይዘህ የተላከልን መትረየስ የጫኑ መኪኖችና ወታደሮችን በመጠቀም የሚሸሸውን ጦር እንድታስቆምና እንደገና አደራጅታችሁ የመከላከል ውጊያ እንዲያደርጉ እንድታደርግ ነው። ጊዜ ስለሌለን በአስቸኳይ አሁኑኑ ተነቃነቅ አለኝ። ድንገተኛ ንዴት ሰውነቴን ወረረኝ። ለምን አንተ አትሄድም? ጠላት ቤት በራፍ ላይ ነው ያለው። መቼ ነው ለመሆን የምትዋጉት? ብዬ ከአፌ ለማውጣት ታገልኩና መልሼ ዋስኩት። አልቀበልም ጓድ ጀነራል፣ ምክንያቱም ጦርነቱ አልቋል። የሚገርመኝ ጦርነቱ ማለቁን አለማወቃችሁ ብቻ ነው። ጓድ ጀነራል ግርማ፣ ጦርነቱ ያለቀው ሽሬ ላይ ነበር። ከዚህ በኋላ 2 ዓመታት ሙሉ ጠላት ጊዜ ሰጥቶናል። አንተን ጨምሮ አለቆቻችን አንዳችም ነገር ሳትሰሩ ውጊያው በራፋችሁ ላይ ደርሷል። አሁን መዋጋት የእናንተ ፋንታ ነው። ሰራዊቱ በጀግንነት ተዋግቶ አመራር ስላጣ ተሸንፏል። ታንክና መድፍ አስረክበን በመኪና ላይ የተጫነ 2 መትረየስና 10 ወታደር ይዤ ምን እንዳደርግ እንደምትሹ ለኔ እንቆቅልሽ ነው። ሄደህ ሙት የምትለኝ ከሆነ ይበቃኛል። የድርሻዬን ተወጥቻለሁ።
ምንም አይነት ተአምራዊ ለውጥ ላመጣ እንደማልችል ስለማውቅ ለዚህ ነው ትዕዛዝን ያልተቀበልኩት። መኪኖቹን መልሼ ወደ አንተው ልካለሁ አልኩት። አልታዘዝም ነው የምትለኝ? አለ በድጋሚ። አዎ ጌታዬ፣ ይህን የማይመስል ትዕዛዝ አልቀበልም ብዬ ስልኩን ዘጋሁት። በ15 ዓመታት የውትድርና አገልግሎት ታሪኬ ውስጥ ለመጀመሪያ ጊዜ የአለቃዬን ትዕዛዝ ጣስኩ። በዚህ ምክንያት ከህሊናዬ ጋር ብዙ ተሟገትኩ። ልክ ነኝ ወይስ ልክ አልነበርኩም? ለምን? እንዴት? የተወሰኑ ሰዓታት ከራሴ ጋር ስሟገት አስጨናቂ ሁኔታ ውስጥ ገባው። በመጨረሻ ግን ልክ ነበርኩ ብዬ ራሴን አረጋጋሁ። የወያኔ ጦር ሆለታን አልፎ ታጠቅ ጦር ካምፕ ደርሷል። በአዲስ አበባ ደቡብና ምስራቅ ወደ ከተማው ተጠግቷል። ሰራዊቱ አመራር አልነበረውም። ውጊያውን የሚመሩት የቅርብ መኮንኖች ቀርቶ የግንባሩ ዋና አዛዥ ሜጀር ጀነራል መርዳሳ ሌሊሳ ጭምር በጠላት ጥይት ተመተው ሞተዋል ተብሎ ተነግሯል። ይህንን ሁሉ እያወቁ ምን እንዳደርግ ነበር ጀነራል ግርማ ያዘዘኝ ብዬ ይበልጥ ተበሳጨው። ደግነቱ ሁሉም ነገር ፈጥኖ አበቃ። ኢህአዴግ አዲስ አበባን ከተቆጣጠረ በኋላ ጀነራል ግርማ ጓደኛው ከሆነው ብርጋዴር ጀነራል ገብረ ጊዮርጊስ ብርሃኔ ጋር በዋሳ በኩል ለመውጣት ጥረት ሲያደርግ ኬላ ላይ ያገተው የወያኔ ጦር ሳይሆን የተታኮሰውና ያቆሰለው የወገን ሰራዊት ነበር። ሁለቱም ጀነራል መኮንኖች አዋሳ ፍተሻ ላይ አልፋለው አታልፍም በሚል ንትርክ ብርጋዴር ጀነራል ገብረ ጊዮርጊስ የታጠቀውን ቦምብ ቀለበት አላቆ ለመወርወር ሲታገል በመፈንዳቱ ራሱን ሲገድል ጀነራል ግርማ አየለ በመቁሰል በወገን ጦር ተይዞ ለወያኔ ተላልፎ ተሰጥቷል። ከጦርነቱ ፍጻሜ በኋላ ከጀነራል ግርማ ጋር የተገናኘ ነው ዓለም በቃኝ በተባለ እስር ቤት ነው። ከታሰርኩበት ሆለታ ጦር ትምህርት ቤት በህመም ምክንያት ፖሊስ ሆስፒታል ለወራት ከቆየው በኋላ ወደ ዓለም በቃኝ እስር ቤት በጊዜያዊነት ተወሰድኩ። አብዛኛው የደርግ ባለስልጣናትና ከፍተኛ የጦር ጀነራሎች የታሰሩትም ዓለም በቃኝ ነበር። ከሽንፈታችን በኋላ ከጀነራል ግርማ ጋር ፊት ለፊት ለመነጋገር የቻልንበት እዚሁ ዓለም በቃኝ ውስጥ ነበር። የሽንፈት ትዝታችንን አንስተን ስናወራ በመጨረሻው ደቂቃ ላይ ሊፈጸም የማይችል ትዕዛዝ ለምን እንደሰጠኝ ጠየቅኩት። ጀነራል ግርማ አየለ በአብዮታዊ ሰራዊት ውስጥ የጦር ኃይሎች ፖለቲካ መምሪያ የድርጅት መምሪያ ኃላፊና የኢሰፓ ማዕከላዊ ኮሚቴ አባል ነበር። ደርግን ከመሰረቱት አባላት አንዱ ነው። ከሀገር ለመውጣት ባደረገው ሙከራ እጁን ተመቶ በመቁሰሉ ድረሶ ተደርጎለት በፋሻ ታስሮ እጁን አንገቱ ላይ አስደግፎ እግሩን ለማፍታታት እየዞረ ነበር ያነጋገርኩት። ትዕዛዙን ባለመፈጸምህ አልተቀየምኩህም፣ ልክ ነበርክ። እኔም ካለቆቼ ግፊት ስለበዛብኝና ሁላችንም የምናደርገው ስለጠፋን የውጊያ ልምድ ያለው ሰው ይሻላል በማለት ተስፋ የሌለው ትዕዛዝ ሰጠውህ አለኝ። የተፈራረቁብንን የድልም ሆነ የሽንፈት ዘመን ትዝታዎችን በአለቃና በምንዝር ስሜት ሳይሆን በወዳጅነት እያወራን ቆዘምን። በመጨረሻዎቹ የደርግ ዘመን ዓመታት የሰራነው ለድል ሳይሆን ውድቀታችንን ለማፋጠን ስለነበር በሚገባን ቦታ ላይ መገኘታችን አላስደነቀኝም። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።